የዶክተር ምህረት ደበበ አነቃቂ ንግግሮች። መራር እውነታዎች። ምንም ነገር ለዘላለም አይቆይም። ችግሮች፣ የከበቡ ሰዎች፣ ሥራ፣ ትዳርና ግንኙነቶች ሁሉ ለጊዜው ነው። የሁሉም ነገር ፍጻሜ የሆነ ቀን ላይ ሲሆን ታየዋለህ። በሕይወቴ ሁሉ አብረውኝ ይኖራሉ ያልካቸው ነገሮች እንኳ ሳይቀሩ ሲፈረካከሱ ታያቸዋለህ። ለሁሉም ነገር ተራለሁ። ሰውን ብትጠቅም ጊዜውን ጠብቆ አምላክ ይከፍልሃል። ብትጎዳም እንዲሁ። በሰፈርከው ማንነት ጊዜው ሲደርስ ትሰፈራለህ። ማንም ሰው ስለ አንተ አይጨነቅም። 20% ብቻ ስለ አንተ ሲጨነቅ እነሱም የቅርብ ጓደኞችህና ቤተሰቦች መሆናቸውን አትዘንጋ። 80% ግን ኑር አትኑር አንዳች ቅንጣት ስለ አንተ አያስቡ። ችግሮችን ለነዚህ ለ80% መናገር ራስህን ማባከን ነው። ምክንያቱም ችግር ለነሱ ምናቸውም አይደለምና የራሳቸው ጉዳይ ብቻ ያሳስባቸዋልና ቆጠብ በል። ሰዎች በሕይወት ይመጣሉ ደግሞም ይሄዳሉ። አንድ ቀን ለብቻ ሰው በሌለበት ልትሞት ትችላለህና ሰዎችን አትደገፍ። ከ5 እስከ 6 የልብ የምትላቸው ሰዎች በቀር ፌስቡክ ላይ ያሉት የጓደኞች ጋጋታ ምንም አይጠቅሙህም። ብትሞት እንኳን ቀብር ላይ የማይመጡ ብዙዎች መሆናቸውን እወቅ። የሥራ አለቃ እንድታድግና የተሻለ ቦታ እንድትይዝ ሊመኝ ይችላል፣ ግን መቼም እንድትበልጠው አይፈልግም። ምንም ሽልማትና ጭብጨባ ቢበዛልህ ከሱ እንደምትበልጥ ካሰበ አንተን ለመገፍተር ወደ ኋላ አይልም። 98% ሰው መቼ እንደተወለድክ እንኳን አያውቅም። 2% መቼም እነማን እንደሆኑ መገመት አያቅትም። ካላመንከኝ ሞክረህ እየው። የውሸት ጓደኞች የተሻለ ሕይወት እንድትመራ በፍጹም አይፈልጉም። ነገሮች መልካም ሲሆኑ የሚሰበሰቡ ሰዎች ሊያስገርምህ አይገባም። አንድ ቀን ሕልምህ ወለም ብሎ ካዩ እጃቸውን ቀስረው ይስቁብሃል። የዛኔ ያላሳቁብህን የልብ ጓደኞችህን አድርጋቸው። ገንዘብ ያለውና ጸዳ ብሎ የሚመላለስን ሰው ብዙዎች ሲያከብሩት ትመለከታለህ። የማያውቅህ እንኳን ቢሆን ጸዳ ካልክበት ሊያከብርህ ሲዳዳው ታየዋለህ። ለሰዎች ምክር መስጠት በጣም ቀላል ነው። ነገር ግን ምክርን ወደ ተግባር መቀየር ከባዱና አስቸጋሪው ነገር ነው። አንዳንዴ ሰውን ካለበት ማጥ ለማውጣት ካሰብክ ከምክር በላይ የሆነ ስብዕና ሊኖርህ ይገባል። አንድ ውሸታም ጓደኛ ከ100 ጠላትህ ጋር እኩል ጥፋት ያደርሳል። ጠላቶችን ተከታተላቸው፣ ጓደኞችን ደግሞ በጣም ተከታተላቸው። ነገሮች መልካም እንዲሆኑና እንዲሳኩ ያለ የሌለ ጥረትን አድርገህ ሳይሳካልህ ቀርቶ ይሆናል። ይሄ የአንተ ደካማነት ሳይሆን ሕይወት እንዲህ አይነት ገጽታም ስላላት ነገሩን ተቀበለው። ለመውደድ ልዩ ሰውና ሁሉ ሞካሪ መሆን አይጠበቅብህም። አንዳንዴ ሰው ሁሉ ባይወድህ እንኳ ይሄ ምንም ማለት እንዳልሆነ ተረዳ። በሰዎች መጠላትንም ቀላል አድርገው ውሰደው። ምክንያቱም እንዴት ራስን ማሳደግ እንዳለብህ ማጤን ወሳኙ ነገር ሲሆን የሰዎችን ስሜት እያዳመጥክ ከፍና ዝቅ እያልክ መኖር አይጠበቅብህም። የራስን አስተሳሰብ ይኖርሃል፣ ሌሎችም እንዲሁ። ሰዎች በሐሳብ አለመስማማታቸው አንተነትህ ላይ የሚያመጣው ነገር የለም። ሐሳብህን ለማሳመን የሰዎችን አስተሳሰብ ረግጠህ አትውጣ። የሰዎችን ሐሳብ አክብር፣ ሰዎችም ሐሳብን እንዲያከብሩ አድርግ። ይህች ዓለም የምትፈልግ ጠቃሚ ነገር አንተ ጋር እንዳለ ስታምን ብቻ ነው። በአጠቃላይ ዓለም ራስ ወዳድ ናት። ሰዎች ስለ ደስታ አጋነው ሲያወሩ ትሰማ ይሆናል። ባጭሩ ደስታ ማለት ስሜት ሳይሆን አእምሮ ያለበት ሁኔታ ነው። ደስተኛ ሆነ በሰዎች ልትጎዳ ትችላለህ። ሕይወት እኩል አይደለችም። በሆነ ነገር ጎበዝ ብትሆን ከአንተ የበለጠ በጣም ጎበዝ ሰው አለ። እኩልነት ውሸት ነው። ስለዚህ በመኖር ብቻ ተደሰት። አስተሳሰብና ባህሪ። ሰው በልቡ የሚያስበውን ሐሳብ ነው የሚለው አባባል
የሰው ልጅን ማንነት የሚያንጸባርቅ አባባል ብቻም ሳይሆን የሕይወቱን መስመርና ጉዞም የሚዳስስ ነው። እርግጥ ሰው የሚያስበውን ሐሳብ ነው። ባህሪውና ጸባዩ የአስተሳሰቦቹ ሁሉ ድምር ናቸው። አንድ እጽዋት ከውስጡ ይፈካል እንጂ ከውጭ ሊፈካ አይቻለውም። የሰው ልጅ ድርጊትም በውስጥ ካለው ከድብቁ የአስተሳሰብ ዘር የሚፈጠር ፍሬ ነው። ድርጊቶቻችን ሁሉ የአስተሳሰቦቻችን ውጤቶች ናቸው። ሐዘን እና ደስታም ፍሬዎቹ። ስለዚህ የሰው ልጅ ከራሱ የአስተሳሰብ እርሻ ጣፋጩንና መራር የኑሮ ፍሬዎችን ይለቅማል። በአእምሮአችን ውስጥ ያሉት አስተሳሰቦች እኛን እንድንሆን አድርገውናል። በሐሳብ ብዙ ነገሮች ተሞርደዋል፣ ተገንብተዋል። የሰውም አእምሮ ክፉ አስተሳሰብ ከተዘራበት ስቃይ መምጣቱ አይቀርም። መልካሙን የሚያስብ ሰው ደግሞ ደስታ እንደ ጥላ ትከተለዋለች። መልካም ባህሪና ሰናይ ጸባይ በአጋጣሚ የሚገኙ ትሩፋቶች አይደሉም። ይልቁንም አእምሮን ትክክለኛውን ነገር እንዲያስብ በተደጋጋሚ በመግራት የሚገኘው ውጤት እንጂ። መልካም ያልሆነ ማንነት ወይም ለአውሬ የተጠጋ ጸባይ ደግሞ ከቀናነት የራቁና ክፉ አስተሳሰቦችን ደጋግሞ በማሰብ የሚመጣ ልክፍት ነው። ሰው ራሱን መገንባትም ማፍረስም ይቻለዋል። በሐሳቦቹ ራሱን የሚያወድምበትን መሣሪያ ይፈጥራል፣ ወይም ደግሞ ሰላምና ደስታን የሚያገኝበትን የኑሮ ቤተ መንግሥት ይገነባል። የሚያስበውን የሚመርጥና በእውነት ሐሳቡን የሚተገብር ሰው ራሱን ወደ ንጹሕ ማንነት ማቅረብ ይችላል። ሐሳቦቹንና እምነቶቹን መምረጥ ሲሳነው ግን ከእንስሳ በታች የሚያስብ ፍጡር ይሆናል። በእነዚህ ሁለት የማንነት ጥጎች መካከል ሌሎች በመሃል የሚወድቁ ብዙ ማንነቶች አሉ። የሁሉም ማንነቶች ፈጣሪ ግን እርሱ ሰው ነው። በዚህ አሁን ባለንበት ዘመን ነፍስን ከሚኮንኑ ብርሃንን ከሚፈነጥቁ እውነታዎች መካከል ይህንን እውነታ ማወቅ መታደል ብቻ ሳይሆን ፍሬያማና በራስ መተማመን ጭምር የሚያሳድግ ነው። ታላቁ እውነታ ይህ ነው። ሰዎች የሐሳቦቹ ፈጣሪ፣ የባሕሪው ቀራጭ፣ የአጋጣሚዎች አመልካች፣ የአካባቢውና የዕጣ ፈንታው ጌታ ነው የሚል ነው። የአስተሳሰቡ ጌታ የፍቅርና የእውቀት ባለቤት የሆነው የሰው ልጅ ለእያንዳንዱ የሕይወት አጋጣሚ ቁልፍ አለ። ያለውን ኃይል ማወቅ ከቻለም ራሱን መሆን ወደሚመኙት ማንነት መቀየር ይቻለዋል። ሰው ሁሌም የራሱ ጌታ ነው። ሌላው ይቅር፣ በደከመበት ሰዓት ራሱ ጌታ ነው። ነገር ግን በአስተሳሰብ ደካማ በሆነበት ጊዜ ሞኝ ጌታ ነው። ቤቱን በሥርዓት ማስተዳደር እንደሚሳነው ሰነቱ ጌታ፣ ሕይወቱ የተመሠረተበትን ሕግ መርምሮ ሲያውቅ እና ሲረዳ ግን ብልህ ጌታ ይሆናል። ወርቅና አልማዝ በብዙ ፍለጋና ቁፋሮ እንደሚገኝ ሁሉ የሰው ልጅም ከራሱ ማንነቶች ጋር የሚቆራኝ ማንኛውንም አይነት እውነታዎች ወደ ውስጥ ነፍሱን ቢቆፍር ያገኛል። የማንነቱ ፈጣሪ፣ የዕጣ ፈንታው ገንቢ፣ የሕይወቱ ጠራቢ መሆን ያረጋግጣል። አስተሳሰቦቹን በቅጡ ካጤነ፣ ከተቆጣጠረ እና በሕይወቱ ላይ የሚኖራቸውን ተጽዕኖ ማወቅ ከተቻለው፣ በትዕግሥት ሕይወቱን ካስተዋለ፣ የመንስኤና የውጤትን ሂደት ከተረዳ ራስን ማወቅ ጥበብን ብቻ ሳይሆን ኃይልም ነውና የራሱን ዕጣ ፈንታ ባለቤት መሆን በጊዜ ሂደት ያረጋግጣል። በዚህ መንገድ ሲጓዝ ብቻ ነው እሹ ታገኙማላችሁ፣ አንኳኩ ይከፈትላችኋል የሚለው ሕግ ፍጹም እውነት መሆን የሚረዳው። የዶክተር ምህረት ደበበ ምርቃት ባዶ በርሜል ይሰኛል። ባዶ በርሜል ስታንከባልለው ይጮኻል። በዛው ልክ በውሃ የተሞላን በርሜል ስታንከባልለው ድምፅ የለውም። ሲንከባለልም በእርጋታ ነው። የሰው ልጅም እንደዛ ነው። ጭንቅላቱ ባዶ የሆነ ሰው ከመጮ እና ከመቸኮል የዘለለ ማድረግ የሚችለው ነገር የለም። በእውቀት የተሞላ ሰው ግን ዝምተኛና የተረጋጋ ነው። ራሳችንን በእውቀት እንገንባ። ጨለማን መተቸት ብርሃን አያመጣም። ክፋትን መኮንንም ደግነት አይሆንም። ኋላ ቀርነትን ማጥላላት ስልጣኔም አያመጣም። ጦርነት መፍራትም ሰላም አይሆንም። እንዲሁ ረሃብን አለመፈለግ ጥጋብን አያመጣም። እውቀትና በጎ አመለካከት ግን ማኅበረሰብን መቀየር ይችላል።